አንድ ክርስቲያን በቀን ስንት ጊዜ ጸሎት ማድረግ አለበት? የጸሎት ሰዓቶችስ የምንላቸው የትኞቹን ነው? ቤተክርስቲያን ለዚህም መልስ አላት። ቤተክርስቲያን መልስ አላት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በማቴዎስ ወንጌል ምዕራፍ 13 ላይ፣ በሉቃስ ወንጌል ምዕራፍ 8 ላይ፣ በማርቆስ ወንጌል ምዕራፍ 4 ላይ ሶስቱም ወንጌላውያን እንደጠቀሱት በምሳሌ ሲያስተምር ዘሪ ሊዘራ ወጣ፣ በመንገድ ዳር ወደቀ፣ በጭንጫ ላይ ወደቀ፣ በእሾህ መካከል ወደቀ፣ እንዲሁም ደግሞ በመልካም መሬት ላይ ወደቀ ብሎ በመልካም መሬት ላይ የወደቀው 30፣ 60፣ 100 ያማረ ፍሬን አፈራ ይላል። እንግዲህ ይህንን ለብዙ ትርጓሜ ይሰጠዋል። ወደ ጸሎት ትርጓሜ ስናመጣው 30 የጀማሪያን፣ 60 የማዕከላውያን፣ 100 የፍጹማን ነው። 30 የጀማሪያን ነው። ይሄ የሰባቱን የጸሎት ጊዜያት መጸለይ እንደሚገባን ያሳያል ማለት ነው። አንድ ክርስቲያን ሰባቱን የጸሎት ጊዜያት መጸለይ ያለበት። እነዚህ ሰባቱ የጸሎት ጊዜያት ማለት ነግ ጠዋት 12 ሰዓት፣ እንዲሁም ጠዋት 3 ሰዓት ላይ፣ ቀትር 6 ሰዓት፣ ቀን 9 ሰዓት፣ እንዲሁም ደግሞ ሰርክ 11 ሰዓት፣ ማታ የኗም ጸሎት 3 ሰዓት፣ እንዲሁም መንፈቀ ሌሊት 6 ሰዓት ናቸው። በእነዚህ የጸሎት ጊዜያት አንዳንዶች የነጉንና ኗሙን ጸሎት ብቻ አንድ ሰው በስራ በተግባር ከተያዘ ይሄን ብቻ መጸለይ በቂ ነው የሚል ሐሳብ ያነሳሉ። ነገር ግን እንደ ቤተክርስቲያናችን ትክክል አይደለም። ሰው ለገጠር ለከተማ የሚል ጸሎት የለም። ለመናኒ ለዓለማዊ የሚባል ጸሎት የለም። ሁሉም መጸለይ ያለበት፣ ሁሉም ወደ እግዚአብሔር መለመን አለበት። የጸሎቱ አይነት ብቻ ነው የሚለያየው። ምናልባት ይሄ በስራ በተግባር የተያዘው ዳዊት ላይ ደግሞ ውዳሴ ላይ ያደርስ ይችላል። ነገር ግን በተለያየ ስፍራ ላይ ሆኖ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እንደተናገረ ጸሎትን እንዳስተማረ አቡነ ዘበሰማያት ብሎ በህሊናው ተዘክሮተ እግዚአብሔርን በማሰብ ቀራንዮን በማሰብ መጸለይ ይገባዋል።